የዓለም እግር ኳስ ማህበር ፊፋ የወንዶችን የዓለም ዋንጫ ወደ 64 ቡድኖች ለማሳደግ በውስጥ መስመር ኦፊሴላዊ ውይይቶችን በዝምታ ጀምሯል። በአሁኑ ወቅት በሰሜን አሜሪካ እየተካሄደ ባለው የ48 ቡድኖች ውድድር ላይ የቀረበው ይህ ድንገተኛ ሀሳብ በዓለም አቀፍ ስፖርት አስተዳደር ውስጥ የነበረውን ሚዛን ሙሉ በሙሉ የሚንድ ነው። የመጀመሪያ ደረጃ የፋይናንስ ጥናቶች እንደሚያሳዩት ውድድሩ ወደ 64 ቡድኖች ካደገ አጠቃላይ የጨዋታው ቁጥር ወደ 128 ያሻቅባል። ይህ አሃዝ በዘመናዊ የእግር ኳስ ታሪክ ውድድሩ ሲመራ ከነበረው የ64 ጨዋታዎች ቅርጽ በእጥፍ የገዘፈ ነው። ይህ ፈጣንና አስገራሚ ጉዞ በዓለም እግር ኳስ ንግድ በስተጀርባ ስላለው እጅግ መራራና አስገራሚ እውነታ በጥልቀት እንድንመረምር ያስገድደናል። ከመድረክ በስተጀርባ የሚነገረው ውድድሩን ሁሉንም አሳታፊ የማድረግና ስፖርቱን የማስፋፋት ተራ ወሬ ስልታዊና ተቋማዊ ህልውና ለማስጠበቅ የተሸመነ ስሌት ነው። የእግር ኳስ ታማኝ አፍቃሪዎች የውድድሩን ጥራት ያረክሳል እያሉ ይጮሃሉ። ነገር ግን ቁጭታቸው የፊፋን ተቋማዊ ዓላማ አይረዳም። ፊፋ የሚመራው በፍትሃዊ ስፖርታዊ ውድድር መርህ ሳይሆን በዓለም አቀፍ የስፖርት ሞኖፖሊ ነው። የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ ይህንን ማስፋፊያ ሲከላከሉ ለውድድሩ ውበት አስበው አይደለም። እሱ እያደረገ ያለው በስልጣን ኮርቻው ላይ በበላይነት ለመቆየት የሚያስፈልጉትን የድምጽ ኮከቦች በላቀ በብልጫነት ማረጋገጥ ነው። ይህንን ስልታዊ አካሄድ ለመረዳት በፊፋ ውስጥ ያለውን የድምጽ አሰጣጥ የሂሳብ ቀመር መመልከት ይበቃል። ከሀያላኗ ጀርመን ጀምሮ እስከ ትናንሾቹ የደሴት አገራት ያሉ የብሔራዊ እግር ኳስ ማህበር በፊፋ ጉባኤ ላይ እኩል አንድ ድምጽ ብቻ ነው ያላቸው። የዓለም ዋንጫ ተሳታፊዎች ቁጥር ማሳደግ ማለት ቀደም ሲል አልፈው ለማያውቁት ትናንሽ አገራት የገቢ ምንጭ መክፈት ማለት ነው። ለነዚህ ትናንሽ ማህበራት ወደ ዓለም ዋንጫ ማለፍ ማለት ከሀገራዊ በጀት በላይ የሆነ የገንዘብ ጎርፍ ማግኘት ማለት ነው። ታዲያ ይህንን ታሪካዊ ድልና የገንዘብ በረከት ያገኙ ማህበራት ውለታውን ለመመለስ አሁን ላለው አመራር ድምጻቸውን ያለምንም ቅድመ ሁኔታ ይገብራሉ። ይህ ደግሞ በልማት ስም የተሸፈነ እርስ በርስ የሚመጋገቡት ቋሚ የጥቅምና የስልጣን ሽክርክሪት ነው። ለዚህ የ64ቱ ቡድኖች ግፊት ዋነኛው መንስኤ ደግሞ የደቡብ አሜሪካው እግር ኳስ ኮንፌዴሬሽን ኮምቦሎ ነው። የእነሱ ስሌት እጅግ ግልጽ ነው። የአውሮፓ ክለቦች በሀገር ውስጥ ሊግ የገንዘብ የበላይነት ከያዙ ደቡብ አሜሪካ ደግሞ በዓለም አቀፍ መድረክ ያላትን ተጽዕኖ ማሳደግ አለባት። ይህ አዲሱ ፎርማት ውድድሩን ወደ ቀደመው የአራት ቡድኖች ምድብ ይመልሰዋል። ነገር ግን በከፍተኛ ደረጃ በተለጠጠ መልኩ ነው። 16 ምድቦች በአራት ቡድን ሲደራጁ የ32 ቡድኖች አስገራሚ የጥሩ ማጣሪያ ደረጃ ይፈጠራል። ነገር ግን ይህ ግዙፍ ማስፋፊያ መሰረታዊውን የጂኦግራፊና የሰው ልጅ አካላዊ አቅም ገደብ ግምት ውስጥ ያስገባ አይደለም። የ2030 ውድድር አሁን ባለው እቅድ በ3 አህጉራትና በ6 አስተናጋጅ ሀገራት ላይ የሚበታተን በመሆኑ ራሱ ትልቅ ትርምስ ነው። በላዩ ላይ ተጨማሪ 16 ቡድኖችን መደመር የሎጂስቲክስ እና የጉዞ ድካሙን በከፍተኛ ደረጃ ያወሳስበዋል። ተጫዋቾች በከፍተኛ አካላዊ ዝለት ውስጥ ሆነው ውቅያኖሶቻቸውና የተለያዩ የሰዓት ቀጠናዎችን ለማቋረጥ ይገደዳሉ። ይህ አሰቃቂ የጉዞ ጫና በአጋጣሚ የመጣ ሳይሆን ፊፋ ኪሳራውን በሌሎች ላይ ለመጫን ሆን ብሎ የፈጠረው ስርዓት ነው። ፊፋ ከብሮድካስት መብቶች ከፍተኛውን ካፒታል ሲሰበስብ፣ ክለቦችና ተጫዋቾች ግን በጉዳትና በድካም የመጨረሻውን መስዋዕትነት ይከፍላሉ። የቀድሞ የክለብ ባለቤት ሳይመን ጆርዳንን ጨምሮ ታዋቂ ተንታኞች እንደሚያመለክቱት ይህንን ፈጣን የኢኮኖሚ እድገት ትክክለኛ የሚያደርጉ የስታቲስቲክስ መረጃዎች አሉ። ነገር ግን ይህ አካሄድ በጠቅላላው የእግር ኳስ ስነ ምህዳር ላይ የሚያመጣው ሁለተኛ ደረጃ መዘዝ እጅግ አደገኛ ነው። የምድብ ጨዋታዎች እጅግ የተራቀቀ አቅም ባላቸው ቡድኖች መካከል ስለሚሆኑ የባህላዊ ደጋፊዎች የመመልከት ፍላጎት በእጅጉ ይቀንሳል። ከዚህ በላይ ግን የዓለም ዋንጫን ታላቅ ክብርና ማራኪነት ያደበዝዘዋል። መካከለኛ አቅም ላላቸው አገራት ማጣሪያውን ማለፍ ጥያቄ ውስጥ የማይገባ ቀላል ነገር ሲሆን፣ ለዓመታት ይደረግ የነበረው የማጣሪያ ጨዋታዎች አስደሳች ድራማነት ሙሉ በሙሉ ይከስማል። ፊፋ ፈጣንና አጭር ጊዜያዊ ጥቅምን ለማግኘት ሲል የውድድሩን ውድና ብርቅዬ ስም በገበያ ላይ እያረከሰ ነው። ይህ ስልታዊ ለውጥ በዓለም አቀፍ የስፖርት ኢንዱስትሪ ውስጥ ያለውን ሰፊ የንግድ ዝንባሌ በግልጽ ያሳያል። ተቋማት ከሀገር ውስጥ ደጋፊዎች ጋር ያላቸውን ትስስር በመበጠስ ገና ያልተነኩ አዳዲስ ዓለም አቀፍ ገበያዎችን እያሳደዱ ነው። ጨዋታው ማራኪነት ይኑረው አይኑረው ዘመናዊ ባለስልጣን ግድ የለውም። ዋናው ነገር ቀጠናዊ የማስታወቂያ ገቢና የዲጂታል ተደራሽነትን ማረጋገጥ ብቻ ነው። እግር ኳስ አገራዊና አካባቢያዊ ባህሪው እየተገፈፈ ለዲጂታል ስርጭት ብቻ ምቹ ወደሆነ ዓለም አቀፍ የንግድ ሸቀጥነት እየተቀየረ ይገኛል። አሁን ያለነው ትልቅ ተቋማዊ ሽግግር በቅርብ እያስተዋልንበት ባለበት ወቅት ላይ ነው። የሚመለከታቸው የፊፋ ኮሚቴዎች በሚቀጥሉት ወራት በዚህ የውሳኔ ሀሳብ ላይ ይወያያሉ። ነገር ግን አቅጣጫቸው ከወዲሁ ግልጽ ሆኗል። እኛም በመጪው በጀት ዓመት የሚደረጉትን የኮርፖሬሽን ስፖንሰርሺፕ እድሳቶችና የብሮድካስት ጨረታዎችን በጥብቅ መከታተል ይኖርብናል። አሁን ላይ ዋነኛው ጥያቄ የ64ቱ ቡድኖች ውድድር መተግበሩ ሳይሆን የእግር ኳስ ስፖርት የመጨረሻው የመሰበር ደረጃ ላይ የሚደርሰው የገንዘቡ ቼክ ባንክ ገብቶ ሳይቀየር በፊት ነው ወይስ ካለፈ በኋላ የሚለው ነው።